ሰላም ናችሁ? አለሁ ሁኔትና ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ወደ ደሴ ብሄድ 49,700 ልብስ ማሳያችሁ ይሆናል። እዚህ ጋር ብርድ ልብስ አለ 9.5 ልብስ በሚለው ነው። ይሄ ዋጋ 5,000 ብር። እዚህ ጋር ደግሞ ረመቱ ጥበብና ጥበብ ኮምፕሌክስን ያላት በመታይ ይባላል። በዚህ ዋጋ 5,500 እዚህ ላይ ሳሩ ሱፍራ 1 ሜትር በሜትር አላት። ዋጋ 1,800። ይሄ ረከቦቷ ነው። ረከቦቷ 3,900። የትራስ ካርት ያላት 250። ሌላ ረብሪቅ ነው 1.5 ሜትር ዋጋ 1,500። እዚህ ላይ እንጀራ መጨመሪያ ያላት ዋጋ 600። ዳንቴል አላት። ዳንቴል በምታዩት የዳንቴልና የረከቦት ነው። ሁለቱን በአንድ 900 ብር። እዚህ ጋር አንድ ተለቅ ያለና አንድ ተነስ ያለ ኳሊቲ ቼክ አላቸው። የምታዩት ዋጋ 250 እና 350። ሌላ ደርዘን ማስተር 420 ብር። እዚህ ጋር 180 ማንኪያ 420 አንድ ደርዘን ሱኪያ የፈትሸ ሳህን 470 እና ፕላስቲክ ሰዓት አላት። ለምታዩት ዋጋ 250 ብር። እዚህ ጋር ጭልፍ አለ። ጭልፋቸው የሚለውላችሁ ዋጋ 800 ብር። እዚህ ጋር የታሪክ መፈቀቂያ ነው ያላት ዋጋ 900 ብር በትልቁ። እና እዚህ ጋር የሽኩር መክተፊያ ያላት ዋጋ 1,000 ብር። ትሪ ተፈራራቢ ትሪ ያላት ዋጋ 2,000 ብር። እና እዚህ ጋር የልብስ መቀበያ ዋጋ 1,600 ብር። እና እዚህ ጋር 46 ጎላ ብረት ድስት አላት። 46 ጎላ ብረት ድስት ይሄ ሀገረኛው ሳይሆን የውጭው ማለት ነው። በውጭው በጣም ወፍራምና ኳሊቲ ብረት ድስት ማለት ነው። አዲስ ከገቡ ላይ ያለውና አዲስ ከሆነ በውጭ ስለሆነ ሜድ ኢን ኢንዲያ በሚለው ዋጋ ይሄ 21,000 ብር ማለት ነው። የውጭዎቹ ሲሆኑ ዋጋ ይጨምራሉ፣ ሀገረኛው ሲሆን ይቀንሳል ማለት ነው። እና እቃዎቿ በሙሉ እነዚህ ይመስላሉ። አብራችሁ ስለቆያችሁ አመሰግናለሁ። ማዘዝ የምትፈልጉ ዘዙ። ቻው።